እኛ ሀገር ላሉ ግዙፍ ድርጅቶች የማርኬቲንግ ስራ በመስራት ይታወቃል። ኮካ፣ ዴስ ቲቪ እና ዩኒሊቨር ከሚሰሩት የማስታወቂያ ስራ በስተጀርባ ያስር ይገኛል። ያስር ካክተስ ኮሚኒኬሽንስ በተሰኘው ድርጅቱ በኩል ትልልቅ ብራንዶችን ማኔጅ ያደርጋል። ይሄን ገጠመኙን ስሙት። ኪዩብ አላቸው። ማጂን ታውቁታላችሁ? የምግብ ማጣፈጫ ለሽሮ፣ ለምስር፣ ለአትክልት፣ ለቀይ ወጥ ምናምን ማጣፈጫ ነው ብሎ ሰጡን። ልቅ መሰው አልኳቸው። አበሻ ምግብ ለሚያውቅ ሰው በሽሮ ቀረፋ አይገባም። ምስር ክክ ምስር አልጫ ክክ ምስር the only 2 or 3 spices የሚገባው ነጭ ሽንኩርት፣ እርድ እና ቃሪያ እና ዝንጅብል እነዚህ ናቸው። ከዛ ውጭ ከሙን ከገባ ቀረፋ ከገባ ሄል ከገባ it's no longer አይበላም። ሽሮ ምጥን ሽሮ ከሆነ ምንም አይገባበትም። በቃ ቀይ ሽንኩርት፣ ዘይት፣ ሜቢ ነጭ ሽንኩርት፣ ግን ምጥኑ ኦልሬዲ አለበት፣ ሁሉም አለበት። ስለዚህ ቀመስኩት፣ ደወልኩላቸው። this will not work አልኳቸው። it's not going to work ለኛ ማርኬት። ምግቡ ይሄ ሄል ምናምን ለአረብ ምግብ፣ ለህንድ ምግብ ለማን ይሆናል፣ ግን ለኛ ኢንዱስትሪ አይሆንም አልኳቸው። ስለዚህ fix it and come back አልኳቸው። አበዱ። እንዴት እንደዛ ትለናለህ? እንዴት ትላለህ? ያንተ ስራ ማስታወቂያ ነው። I know ግን አልችልም። it won't work. It's a failing product. I can't walk into a failing product.